አላችሁ። አቤል ሙሉጌታ እንደተናገረው ለዚህ ውሳኔ እንድደርስ ግን ከጎኔ ለነበራችሁ ወንድሞቼ ዘማሪያን፣ ፓስተሮች እንደዚሁም የወንጌልን እውነት እንድረዳ እንዳውቅ በብዙ የደከማችሁልኝ የጸለያችሁልኝ ሁሉ ጌታ ይባርካችሁ። የኃጢአትን መንገድ ጥዬ በደሙ ያነጻኝን ጌታ ኢየሱስን ሳገለግል እኖራለሁ የሚል መልእክትን በይፋ አጋርቷል። በሀሳብ መስጫው ስርም እጅግ ብዙ የወንጌል አማኞች አቤልዬ እንኳን አመለጥክ፣ በእውነት ስንጸልይልህ ነበር፣ በመልእክቶችም ከዚህ በፊት ወደዚህ እውነት እንደምትመጣ እየተረዳን ነበር። ምክንያቱም በተለያዩ ማህበራዊ ሚዲያዎች ላይ እያሰፈርካቸው ያሉ ጽሁፎች በውስጥ አንድ ነገር እየተንቀሳቀሰ እንዳለ ያስታውቅ ነበር። ዛሬ ግን በይፋ ወስነ የዓለምን ኮተት ጥለ ጌታ ኢየሱስ ክርስቶስን ለማክበር ለማገልገል በመወሰነ እጅግ ደስ ብሎናል የሚል መልእክትን ሲያስተላልፉለት ተመልክተናል። እኛም በእውነት እጅግ ደስ ብሎናል። የአቤል ሙሉጌታ ጽሁፍ እንደዚህ ይላል። ከዚህ በኋላ ከዘፈኑ ዓለም የለውበትም። እናንተ ስለኔ በጸሎታችሁ የደከማችሁ መጋቢዎች፣ ዘማሪዎች፣ ጸሎታችሁ በከንቱ አልቀረም። የጠፋው ልጅ ተገኝቷል። ዓለም ቆሻሻ ናት። የዘፈኑ ዓለም እጅግ በውስብስብ አጋንንታዊ አሰራር የተያዘ ነው። ምን ቀን ነው የገባሁት እያልኩ ሳለቅስ አምላኬን ስማጸን ከ2005 እስከ 2007 ለሁለት ዓመት ገደማ ሳቆም መጋቢ ቸሬ ጋር ቃል ስካፈል ጥቤ ቀድሞ አመለጠ። እኔ አንዴ ወደ ዘፈኑ ዓለም ስመለስ በኃጢአት ስረክስ ደግሞ ፊቱን ስፈልግ ሳመነታ ጌታ ሲገስጸኝ አስቸግሬው ቆየው። ሰይጣን ዘመኔን ሊበላው ሲያባብለኝ ጌታ የልጅነት አምላክ ደረሰልኝ። ዓለም ውሸት ነው፣ ዝናም ከንቱ ነው፣ ቆሻሻ ነው። የውሸት መልክ፣ የውሸት ፈገግታ ብቻ። ውሻ ወደ ጥፋቱ ይመለሳል። ደግሞም የታጠበች እሪያ በጭቃ ለመንከባለል ትመለሳለች እንደሚባል እውነተኞች ምሳሌዎች ሆኖባቸዋል። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 22 ይህ ቃል ለኔ ነው። ስንቴ ስወጣ ስንቴ ስገባ፣ ዛሬ ቀኑ ቆረጠ፣ አመለጥኩኝ፣ ታደገኝ፣ አዳነኝ፣ ሸክሜ ወደቀ፣ እሰይ አልኩት። ጌታዬን በጨለማ የነበርኩትን ወንድማችሁን ደጉ አባቴ አባታችሁ ሮጦ ተቀበለኝ። ጌታን ባርኩልኝ፣ ስሙን ከፍ አድርጉልኝ። ጻድቅ ግን በእምነት ይኖራል፣ ወደ ኋላም ቢያፈገፍግ ነፍሴ በእርሱ ደስ አይላስም። ዕብራውያን ምዕራፍ 10 ቁጥር 38 ከዚህ በኋላ ዘፈኑ ዓለም የለውበትም። ዳግም ዞር ብዬ አላየውም። የጌታ ስም ይባረክ። ኢየሱስ ጌታ ነው። በዘፈኑ ያላችሁ ወዳጆቼ አሁን ሽንገላ የለኝም። ዘፋኝነት ከስካር ጋር ተነጣጥለው አያውቁም። እኔን የታደገኝ አምላክ አምናለሁ፣ እናንተንም ይታደጋችሁ። እሰይ የተሰኘውን ዝማሬ